ዓለም እንዴት ሰነበተች? በዛሬው ዜናችን የሆርሙዝ መተላለፊያና ባብ-ኤል ማንደብ የባህር ወጥመዶች እንደሚወገዱና በአዲስ እስራኤል በምትቆጣጠረው ወደብ እንደሚተኩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን የሚያትት ዜና ይዘናል። ከዚህ በተጨማሪም ኢራን በመካከለኛው ምስራቅ የአረብ ሀገራት የነዳጅ ማጣሪያ ጣቢያዎች ላይ በድሮንና በባሊስቲክ ሚሳኤል ጥቃቶችን መሰንዘሯ እንዲሁም ይህ ጥቃት የአንድ በርሜል የድፍድፍ ነዳጅ ዋጋን $200 በላይ ሊያሻግረው እንደሚችል መሰጋቱን የሚያትቱ ዜናዎችን ይዘናል። በመጨረሻም በአሜሪካ ቪዛ ጉዳይ ኢትዮጵያውያንን በቀጥታ የሚመለከት ዜና ይዘናል። ቻናሉን ሰብስክራይብ በማድረግ እንዲሁም ለሌሎች በማጋራት አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን እስራኤልና አሜሪካ ጦርነት ካለቀ በኋላ ከሚኖሩ ወሳኝ ለውጦች መካከል የሆርሙዝን መተላለፊያ በአዲስ አማራጭ መስመር እንደሚቀየር ገልጸዋል። ጠቅላይ ሚኒስትሩ በአረቢያን ገደል በኩል አቋርጠው እስከ እስራኤል የሜዲትራኒያን ወደቦች ድረስ በመዘርጋት የነዳጅ ፍሰቱን ሙሉ በሙሉ ደህንነቱ የተጠበቀ ማድረግ እንደሚቻል ራዕያቸውን ገልጸዋል። ይህ ውሳኔ የሚወሰን ከሆነ በቅርቡ በሆርሙዝ መተላለፊያ በኢራን ሊጀመር የታሰበው የትራንዚት ክፍያና አጠቃላይ እንቅስቃሴ መቆም የኢራንን ኢኮኖሚና በመካከለኛው ምስራቅ ያላትን ተጽዕኖ በትልቁ የሚያዳክመው ሲሆን የእስራኤልን ኢኮኖሚና ተጽዕኖ የበለጠ ወሳኝ ያደርገዋል። ከዚሁም ጋር ተያይዞ በቅርብ ቀናት ከትራምፕ ጥሪ ደርሷቸው ችላ ያሉት እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድስ እና ጃፓን የሆርሙዝ መተላለፊያን በጋራ ለመጠበቅ ፈቃደኛ መሆናቸውን ብሪክስ ኒውስ ዘግቧል። ኢራን በእስራኤል፣ ሳውዲ አረቢያ፣ ኩዌት እና ኳታር ባሉ ትልልቅ የነዳጅ ማጣሪያ ጣቢያዎች ላይ በድሮንና በሚሳኤል ጥቃቶችን ፈጸመች። ይህም የአንድ በርሜል የድፍድፍ ነዳጅ ዋጋን ወደ $200 ሊያደርሰው እንደሚችል እየተገለጸ ነው። ኢራን በእስራኤሉ ሃይፋ የነዳጅ ማጣሪያ ላይ፣ በኩዌቱ ሚና አልመህዲ፣ በኳታሩ ራስ ላፋን ኢነርጂ ተቋምና በሳውዲ የነዳጅ ማጣሪያ ጣቢያ ላይ በድሮንና በባሊስቲክ ሚሳኤል ከባድ ጥቃቶችን አድርሳለች። እነዚህ የነዳጅ ማጣሪያ ጥቃቶች ኢራን ማድረስ የጀመረችው በሳውዝ ፓርስ የተፈጥሮ ጋዝ ማውጫዋ ላይ በእስራኤል ከደረሰባት ጥቃት በኋላ ሲሆን ይህ ሁኔታ በሀገራችን ላይ ቀጥተኛ ተጽዕኖን አሳርፎ በጠቅላይ ሚኒስትር አብይ አህመድ ነዳጅ ቆጥቦ የሚል ስጋት የታከለበት መልእክት እንዲያስተላልፉ አስገድዷቸዋል። ከእሳቸው በተጨማሪም በከንቲባ አዳነች አቤቤ የፌስቡክ ገጽ ነዳጅን በቁጠባ እንጠቀም፣ አጫጭር መንገዶችን በእግር እንሂድ፣ እንዲሁም እንደ ሳይክል ያሉ አማራጮችን እንጠቀም ያሉ ሲሆን በቀጣይም በአንዳንድ ሀገራት እንደተስተዋሉት የሥራ ቀናት ቅነሳና የሥራ ሰዓት ለውጦች ይኖራሉ ተብሎ ይጠበቃል። በመጨረሻም በአሜሪካ ቪዛ ጉዳይ ኢትዮጵያውያንን የሚመለከት ዜናችንን እናቀርባለን። የአሜሪካ ቪዛ ለማመልከት ብቻ $15,000 የሚደርስ የዋስትና ክፍያ መጠየቅ ሊጀምር ነው። የአሜሪካ የውጭ ጉዳይ ሚኒስቴር እንዳስታወቀው ከመጋቢት 24 ጀምሮ የኢትዮጵያ፣ የካምቦዲያ፣ የጆርጂያ፣ የግሬናዳ፣ የሌሴቶ፣ የሞሪሺየስ፣ የሞንጎሊያ፣ የሞዛምቢክ፣ የኒካራጓ፣ የፓፑዋ ኒው ጊኒ፣ የሲሸልስ እና የቱኒዚያ ፓስፖርት ያላቸው የቪዛ አመልካቾች ይህንን ዋስትና ክፍያ እንዲከፍሉ ይጠየቃሉ። ክፍያው የቪዛ ማመልከቻው ውድቅ ከተደረገ ወይም ቪዛው ተሰጥቶት ግለሰቡ የቪዛውን ሕግጋት አክብሮ ከተገኘ ተመላሽ ይደረጋል። ለተጨማሪ መረጃዎች የዓለም እንዴት ሰነበተች ፔጃችንን ሰብስክራይብ በማድረግና ለሌሎች በማጋራት ቤተሰብ ይሁኑ። አዳዲስና ፈጣን መረጃዎች ይደርሷቸዋል። ከኢትዮጵያ አየር መንገድ የሺባ ማይልስ ፕላቲኒየም ፓርትነር ከሆነውና ከዚህ ቀደም በቦሌ ደንበልና ፒያሳ 3 ፕሮጀክቶችን አጠናቆ ያስረከበው አኮያ ፕሮፐርቲስ 4 ኪሎ ፖስታ ቤት ጎን የንግድ ሱቆችን በ20% ቅድመ ክፍያ ከ19 ካሬ እስከ 34 ካሬ ድረስ ከ1,178,000 ብር ቅድመ ክፍያ ጀምሮ እየሸጠን ሲሆን አስበልጠው ለሚከፍሉ እስከ 20% ቅናሽና ከሁሉ ጋር የሚካተት የኪራይ ጋራንቲ እንሰጣለን። ከዚህ በተጨማሪ ለአፓርትመንት ፍላጎታችሁ ደግሞ በሳር ቤት ካናዳ ኤምባሲ ጀርባ G+31 ሌክዠሪ አፓርትመንታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማዎችን በ10% ቅድመ ክፍያ ከ3 እስከ 20% ቅናሽ ጋር መግዛት ይችላሉ። ባለ 1 መኝታውን 101 ካሬ በ1,187,000 ብር፣ ባለ 2 መኝታውን በ159 ካሬ በ1,870,000 ብር እና ባለ 3 መኝታውን 176 ካሬ በ2,156,000 ብር ቅድመ ክፍያ እየሸጥን ነው። ከኛ የንግድ ሱቅና አፓርታማዎችን ሲገዙ ካገኟቸው ቅናሾች በተጨማሪ የከፈሉትን መጠን አይተን በኢትዮጵያ አየር መንገድና በሌሎች
የስታር አሊያንስ አባል አየር መንገዶች ሲበሩ ከብሉ እስከ ጎልድ ስታትስ እና የቦነስ ማይልን ከኛ ያገኛሉ። ያሉን ቦታዎች ውስን ስለሆኑ ለቢሮና ለሳይት ቀጠሮ ለማስያዝ ከታች ባሉ ስልኮች ይደውሉልን።